ስለዚህ ሰው መጾም አለበት። አሁን ጾሙ የሚል የለም ጌታ ጾሞልናል የሚሉ ሰዎች አሉ። መጽሐፍ ቅዱስ ላይ ቀጥታ የማቴዎስ ወንጌል ምዕራፍ 6 አሁን ዛሬ የተነበበው ወንጌል ከቁጥር 17 ነው። ቁጥር 16 ጀምሮ ያለውን ስታነቡት የሚጀምረው ስትጦሙም እንደ ግብዞች አትጠውልጉ ብሎ ነው። ምን ስትሉ? መጾም ዲፎልት ነው ማለት ነው። እኛ ግን የፈለግነውን በደል እንኳን በድለን ቢሆን እስከ ዛሬው አለት ይሄን ቃል እስከምንሰማበት ጊዜ ድረስ የፈለገውን ያክል በደል እግዚአብሔርን በድለነው ቢሆን በድያለሁ ይቅር በለኝ እንዲህ ነገር አድርጌያለሁ ብለን በካህኑ እግር ፊት ሄደን ተናዘን እግዚአብሔር ገነትን ሊከፍትልን አሁንም ዝግጁ ነው። የሰው ልጅ ማሽን ነው እንደምታውቁት። እኔ ሰው ዳይጀስቲቭ ፕሮሰሱን ብታዩት በጣም አድካሚ ነው። ለዛ ነው ሰው ምግብ ከበላ በኋላ ወዲያው ይነቃል ወይስ እንቅልፍ ይለዋል። ገብቷችኋል? ጭንቅላታችን ሰውነታችን እንዳለ ያለውን አቅም ተጠቅሞ ያንን ምግብ ዳይጀስት ስለማድረግ ነው የሚያስበው። ስለዚህ ወደ ጭንቅላት የሚሄዱ ነገሮች ስለሚቀንሱ ስሊፒ ነው። አሁን ከምሳ ሰዓት በኋላ ብዙ ሰው ቡና መጠጣት ይፈልጋል። ለምንድን ነው ቡና መጠጣት? ስለሚደክመን በቃ እንቅልፋችን ስለሚመጣ ነው። በጣም የሚገርመው ሰው ቦታን ሊቀድስ ይችላል። ሰው ቢቀድስ ለመካን መካን ይቀድስ ለሰው ይባላል። ስለዚህ ከሰው ቅድስና ተርፎ ለቦታ ቅድስና ሊሰጠው ይችላል። ያ ቦታ ከቅዱሱ የተነሳ የተባረከ ቅዱስ ቦታ ሊሆን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም መሰረት ቃል ኪዳን ያደራ ልጆች የቅዱሳን መላእክት የጻድቃን ሰማዕታት ወዳጆች በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን በእድሜያችን ልጅን ሳትጨምር የሰጠን የአባቶቻችን የቅዱሳን አምላክ እኛም አምላካችን ልዑል እግዚአብሔር ስሙ በፈጠረው ፍጥረት ሁሉ አንደበት የከበረ የተመሰገነ ይሁንልን። እንኳን አደረሳችሁ። የዐቢይ ጾም እንግዲህ ነገ ዛሬ ጀምሮ ይጀመራል። ጾመ ሕርቃል የተባለውን የመጀመሪያውን ሳምንት አልፈን የዛሬው ሰንበት ደግሞ ቅድስት ተብሎ ይጠራል። ለዕለቱ የተነበበው ወንጌል ላይ የተወሰኑ ሀሳቦችን አንስተን እንማራለን። አምላካችን እግዚአብሔር እንዲያስተምረን መልካምና ቅዱስ ፈቃዱ ይሆንልን። ቅዱስነትና ግርማ በመቅደስ ውስጥ ናቸው ይላል መዝሙር 95 ቁጥር 5 ላይ። እስቲ ቃሉን አንድ ላይ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። በዛሬው ዕለት የተሰበከው ምስባክ ነው። እግዚአብሔር እስከ ሰማያተ ገብረ ይላል። አሚን ወሰናይ ቅድሚሁ ቅዱሳት ወእበየ ስብሐት ውስተ መቅደሱ ይላል መዝሙር 95 ላይ። የተነበበው ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 6 ነው ከቁጥር 17 ጀምሮ። ስለዚህ በዚህ ቃል መነሻነት የቅድስናን ነገር እንናገርና ወንጌሉን ተምረን ትምህርታችንን እንጨርሳለን። እንደ መግቢያ ግን ስለዚህኛው ሳምንት የተወሰነ ነገር ልንገራችሁ። ይሄኛው ሳምንት ቅድስት ይባላል። ቅድስት የተባለው ሳምንት ላይ ስለ ቅድስና ቤተክርስቲያን አብዝታ የምታስተምርበት ጊዜ ነው። ቅድስና የባህሪ ገንዘቡ የሆነ ማን ነው? እግዚአብሔርና እግዚአብሔር ብቻ ነው። ቅድስና የባህሪ ገንዘብ የሆነ እግዚአብሔር ነው። ሌሎች ቅዱሳን የተባሉት ሁሉ ከእግዚአብሔር ቅድስና የተነሳ ያንን ቅድስና የተካፈሉ ናቸው። እግዚአብሔር ከባህሪው ለሰው የሰጠው ነገር አንዱ ቅድስናውን ስለሆነ ማለት ነው። እኔ ቅዱስ ነኝ ብሏል እግዚአብሔር አምላካችን። ቅዱስ ጳውሎስም እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ ብሏል። እግዚአብሔር ቅዱስ ነው፣ ቅዱሳን አሉ የሚለውን በዚህ እንረዳለን። አንዳንድ ሰዎች ከሱ በላይ ቅዱስ የለም፣ ቅዱሳን የሚባል ነገር አያስፈልግም ሊሉ ይችላሉ። አዎ ትክክል ነው። ካንተ ሌላ ቅዱስ የለም ብላለች ነቢይት ባልነው እመ ሳሙኤል ሐና። ካንተ ሌላ ቅዱስ የለም፣ እንደ እግዚአብሔር ቅዱስ የለም ብላለች። ትክክል ነው። እንደ እግዚአብሔር ቅዱስ የለም። ምክንያቱም የእግዚአብሔር ቅዱስ ነው የምን ስለሆነ የባህሪው ስለሆነ በራሱ ቅዱስ የሆነ የለም። ነገር ግን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ግን የተናገረው ደግሞ ራሱ እግዚአብሔር ነው። ስለዚህ ከባህሪው እንድንካፈል የፈቀደልን ነው ማለት ነው አምላካችን። ስለዚህ ይሄ የመጀመሪያው ቅድስና በሚባለው ወይንም ቅድስት በሚባለው ሳምንት ውስጥ የምናየው የመጀመሪያው የእግዚአብሔር ቅድስና ነው። እግዚአብሔር ማንም ሰው ያልሰጠው የባህሪ ገንዘብ የሆነ ቅድስና ያለው ብቸኛ አምላክ ነው። ስለዚህ በተለየ ሁኔታ የምናየው ይሄንን። ሁለተኛው የእመቤታችን የቅድስት ድንግል ማርያም ቅድስና ነው። ከፍጥረት ሁሉ የከበረ ቅድስና ያላት እመቤታችን ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ለቃል ርደት ለስጋ እርገት ምክንያት የሆነች ናት።
እግዚአብሔር የመረጣት ናት። ሰው ሁሉ በበደል በኃጢአት በነበረበት ጊዜ መንፈስ ቅዱስን ወይም እግዚአብሔርን ለመቀበል በቅታ የተገኘች ናት እመቤታችን ቅድስት ድንግል ማርያም እና ንጽህናዋ ቅድስናዋ ከሁሉ ቅዱሳን ሁሉ የሚበልጥ ነው። ከቅዱሳን ሁሉ ክብር የማን ክብር ይበልጣል? የማርያም ክብር ይበልጣል እንዲል ማለት ነው። ስለዚህ የእመቤታችን ቅድስና ደግሞ በተለየ መልኩ የምናየው ነው። ከእግዚአብሔር ቀጥሎ የምናየው ትልቁ ቅድስና ያላት እመቤታችን ናት ማለት ነው። ሌላው ቅዱሳን ነባቢ ቅዱሳን፣ ኢነባቢ ቅዱሳንና መላእክት ብለን ደግሞ ልንከፍላቸው እንችላለን። ነባቢ ቅዱሳን የምንላቸው የሚናገሩ ቅዱሳን ናቸው። የሚናገሩ ቅዱሳን ማለት ሰዎች ናቸው። ስለዚህ ጻድቃን፣ ሰማዕታት የምንላቸው የሚናገሩ ቅዱሳን ይባላሉ። ከሴቶች ከተወለዱት ሁሉ እንደርሱ ያለ አልተነሳም የተባለለት ቅዱስ ዮሐንስ፣ የተከተሉት ሐዋርያት፣ በደም ሰማዕትነትን የተቀበሉ ቅዱሳን ሰማዕታት፣ በተጋድሎ የኖሩ ቅዱሳን ጻድቃን፣ እነዚህ ሁሉ ደናግል መነኮሳት የምንላቸው ነባቢ ቅዱሳን የሚናገሩ ናቸው አይደል? ተናጋሪ ናቸው። ስለዚህ ተናጋሪ ቅዱሳን ሊባሉ ይችላሉ። ሌላው ኢነባቢ ቅዱሳን የምንላቸው ናቸው። ኢነባቢ ቅዱሳን የምንላቸው ደግሞ የማይናገሩ ቅዱሳን፣ ለምሳሌ መጽሐፍ ቅዱስ፣ ቅዱስ መስቀል፣ ዕፀ መስቀል የምንለው ጠበል፣ ቅዱሳን መካናት እንዲሁ ቤተ መቅደሱ ቅዱስ ነው አይደል? ስለዚህ ኢነባቢ ቅዱሳን ወይም የማይናገሩ ቅዱሳን ይባላሉ። ሰው ቦታን ሊቀድስ ይችላል። ሰው ቢቀድስ ለመካን፣ መካን ይቀድስ ለሰው ይባላል። ስለዚህ ከሰው ቅድስና ተርፎ ለቦታ ቅድስና ሊሰጠው ይችላል። ያ ቦታ ከቅዱሱ የተነሳ የተባረከ ቅዱስ ቦታ ሊሆን ይችላል። ቅዱሳን ቆሞ የጸለዩባቸውን ቦታዎች ሄደን እንሳለማለን አይደል? ከዛ ቅዱስ የነፍሱ ቅድስና ለስጋው፣ የስጋው ቅድስና ለልብሱ፣ ለጥላው፣ ለቆመበት ቦታ ሁሉ ደርሶት ማለት ነው። ያንን በሐዋርያትም ስራ ላይ እናያለን። አሁን ይህ ሲነገረው ሰው ትንሽ ግራ ይገባዋል። ግን በሐዋርያት ስራ መጽሐፍ ላይ ቅዱስ ጴጥሮስና ቅዱስ ጳውሎስ በጥላቸው ሰው ፈውሰዋል አልፈወሱ? የሚፈውስ ጥላ ማለት ነው። ስለዚህ የነፍሳቸው ቅድስና ለስጋቸው ለልብሳቸው ሁሉ ተርፎ ልብሳቸውን ወስደው ሰዎች ድነውበታል። ክርስቶስ በእኔ የሚያምን እኔ የማደርገውን ያደርጋል ከዛም በላይ ምን ይላል? ያደርጋል ብሏል። ሐዋርያት እኔ የማደርገውን ያደርጋል ሲል ከዛም በላይ ያደርጋል ሲል ከኔ ይበልጣል ማለቱ ነው አይደለም። ከተገለጠው ከታየው በቀር ማለት ነው። ከዛ በላይ ያደርጋል። አምላካችን ክርስቶስ ሰው ሆኖ መጥቶ ያደረጋቸው እጅግ ብዙ ገቢረ ተአምራት አሉ። በልብሱ ተአምር ሰርቷል አምላካችን ክርስቶስ። አዎ አይደል? ልብሱን ነክታ የተፈወሰች ሴት አለች። ግን ልብሱ እንዳለ ነው ላዩ ላይ። የነ ቅዱስ ጳውሎስ ግን ልብሳቸውን ቆርጠው ወስደውት ጨርቃቸውን ወስደውት ሌላ ድውይ ፈውሰውበታል። ያንን ክርስቶስ አላደረገም በምድር ላይ ወይም በመጽሐፍ ቅዱስ ተጽፎ ያንን አላየንም። ከኔ በላይ ያደርጋል ብሎ በዚህ መልኩ ስልጣን ሰጥቷቸዋል። በጥላቸውን ፈውሷል። ይሄም በመጽሐፍ ቅዱስ ውስጥ አምላካችን ክርስቶስ ሲያልፍ ጥላው ነካው ተፈወሰ የሚል ታሪክ አናገኝም። ከኔም በላይ ያደርጋል ብሎ ቅድስናውን ሼር እንደሚያደርግ ለሌሎችም እንደሚተርፍ ለሌሎችም እንደሚሰጥ ያሳየበት ነው። ስለዚህ የነፍሳቸው ቅድስና ቅድሚያ የሚሰጥ ይሆናል። ሰው በነፍሱ ንጹህ ሲሆን ለስጋው እየተረፈ የሚሄደው በዛ የተነሳ ነው ማለት ነው። በራሱም ህይወቱን ማስተካከል ለምሳሌ ሰው ቢፈልግ መጀመሪያ የሚጀምረው ከራሱ ነው። ከውስጡ የሚጀምረው መለወጥ። ከዛ የሱ በጎነትን እያዩ ቤተሰቦቹ ከዛ የቅርብ ሰዎች እየተለወጡ አገር የሚለወጡ እንደዛ ነው። ስለዚህ ለዛ አምላካችን ክርስቶስም ሐዋርያትን እንዲያስተምሩ ሲነግራቸው ሂዱና ዓለምን ሁሉ በአንድ ጊዜ አስተምሩ አይደለም ያላቸው። ካሉበት ቦታ እንዲጀምሩ ነው የነገራቸው። በኢየሩሳሌም፣ በሰማሪያ፣ በይሁዳ እያለ ከዛ በዓለም ሁሉ ነው ያለው። ስለዚህ የምንጀምረው በዛ መልኩ ነው። ስለዚህ እግዚአብሔር የሰጣቸው ቅድስና እነዚህ ነባቢ ቅዱሳን የሚባሉ ናቸው። ኢነባቢ ቅዱሳንም መካናት፣ ቅዱሳን መካናት፣ መጽሐፍ ቅዱስ፣ ቅዱስ መስቀል፣ ጠበል፣ እምነት፣ እነዚህ ነገሮች የእኛን የእምነት ደረጃ ሁሉ የሚያሳዩ ናቸው። አንዳንድ ሰው ይሄ ውሃ ነው ጸበል የሚባል ነገር የለም ቢል የእምነቱን ጉድለት ነው እዛ ሰው የምታዩት። እና እግዚአብሔር የሚሳነው ነገር አለ ይላል ማለት ነው ያ ሰው። እግዚአብሔር በሁሉ ነገር ሊያድን ይችላል። በምክንያትም ያለ ምክንያትም የሚሰራ አምላክ ነው እግዚአብሔር። ስለዚህ መጻጉዕን የፈወሰው ውሃ ዳር የተቀመጠውን ሰውዬ በጸበል ነው ያለ ጸበል ነው? ያለ ጸበል ነው። አይነ ስውሩን የፈወሰውስ በጸበል ነው ያለ ጸበል ነው? በጸበል ነው። ሂድና በሰሊሆም መታጠቢያ እንበል እያየ መጣ ይላል። ሄዶ አያችሁ፣ በምክንያትም ያለ ምክንያትም በጥቂትም በብዙም ሊያድን ሊፈውስ የሚችል። እኔ ጸበል እምነት የሚባል ነገር የለም ካለ ሰው የእምነት ችግር ነው ያለበት። እግዚአብሔር በምክንያትም ያለ ምክንያትም ሊያድን እንዲችል ማመን ያስፈልጋል ማለት ነው። ሌሎቹ ቅዱሳን የምንላቸው መላእክት ናቸው። የመላእክት ቅድስናቸው የተፈጸመ ነው። አሁን እኛ ቅድስና ገና ነው አይደል? ያልተፈጸመ ነው ያለነው በሚሊታንት በተጋድሎ ላይ ባለች ቤተክርስቲያን ውስጥ ነው። ቅዱሳን ግን አንድ ጊዜ
ቅድስናን የተቀዳጁ ናቸው ወይንም ደግሞ አንድ ጊዜ አገልግሎታቸውን የጨረሱ ናቸው። ሌላ የሚሰሩት ገድል የለም። ያኔ በነበራቸው የሃይማኖት ጥያቄ ቀርቦባቸው ነበር። ሃይማኖት አምነው ያላዩትን አምላክ መቀበል ማመን ይባላል። ለዛ መታመን ማመንና መታመን ሲደመር ምን ይሆናል? እምነት ይሆናል አይደል? ሃይማኖት ይሆናል። ስለዚህ ሃይማኖታቸው መስከረው ጸንተው አንተ አልፈጠርከንም ብለው ሳጥናኤልና ሰራዊቱን ክደው ያላዩትን አምላክ እንዳለ ግን ተቀበለው ስለቆዩ ሥላሴ ተገልጠውላቸዋል። ከዛን ጊዜ ጀምሮ ቅዱሳን መላእክት ብለን እናውቃለን ማለት ነው። ከዛን ጊዜ ጀምሮ ስለዚህ የነዚህ ቅዱሳን ነገር መላእክት ቅዱሳን ናቸው። ቁጥራቸው እንደምታውቁት ነው፣ በተፈጠሩበት ቁጥር ነው። ቅድስናቸውም አንድ ጊዜ ያለ ቅዱሳንና ደረጃ ነው ማለት ነው። የመላእክት ቅድስና ደረጃ ነው፣ 8ኛ ደረጃ ላይ ነው ያሉት። በዚህ ቅድስና ደረጃ መላእክት አሉ። አሁን የሚጨምሩት ነገር የለም ማለት ነው። በዛ ቅድስና ክብር እግዚአብሔር እንዳከበራቸው እናከብራቸዋለን። ቅዱስ ሚካኤል፣ ቅዱስ ገብርኤል ብለን እንዲራዱን፣ ምክንያቱም መላእክት ድርሻ ስላላቸው እንዲራዱ እንዲያማልዱን እንለምናቸዋለን። እኛ ገና አገልግሎታችን ያልጨረስን ስለሆንን አሁን ከተባሉት ሁሉ ቅዱሳን ከቅዱሳን ሁሉ በላይ በሆነ የቅዱሳን አምላክ ከእግዚአብሔር ደግሞ ረድኤትን በረከትን ሽተን ወደ እነሱ እንማጸናለን ማለት ነው። ስለዚህ የደረሱበት እንድንደርስ ማለት ነው። ስለዚህ ተክለ ሃይማኖት ደብረ አስቦ ላይ ቆመው ለ29 ዓመት ጸለዩ። ደብረ አስቦን የተባረከ ቦታ ነው። ሄደን እኛ የተክለ ሃይማኖትን በረከት እዛ ቦታ ላይ እንሻለን ማለት ነው። ቦታው ከቅዱሱ የተነሳ የተቀደሰ ስለሆነ ወደዛ መካ እንሄዳለን። ለመጽደቅ እውነት ለመናገር ከበፊት ጊዜ አሁን ስታስቡት አሁን ብዙ እድል ያለ ይመስለኛል እኔ ለመጽደቅ። አንደኛ የምህረት ዓመት ስለሆነ ገነት የተከፈተበት ነው። ሰው በምድር ላይ ጽድቅ ቢሰራ ጽድቃችን እንደ መርገም ጨርቅ ሆነ ሊል ይችላል። በዚህ ዘመን አይችልም። በጎ ነገር ያደረጉ ሰዎች የት ነው የሚገቡት? ወደ ገነት ነው የሚገቡት። ከዛ ውጪ ደግሞ እግዚአብሔር የሰው ልጅ በጥቂት ይምረዋል። ትንሽ ምክንያት ነው የሚፈልገው። በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ እንደምታውቁት በጻድቅ ስም ቀዝቃዛ ውሃ የሰጠውን ለማጽደቅ የተዘጋጀ ነው እግዚአብሔር። ምን ያህል ለመጽደቅ በጣም የቀረብን ነገር እንደሆነ እናስቡት። ንስሐ የሚባል በጣም የሚያስገርም መፍትሄ እግዚአብሔር አዘጋጅቶልናል። በፊት እኮ ነቢያት የነበሩት እነ ኢሳይያስ እነ ኤርምያስ በጽድቅ ኖረው በሰማዕትነት አልፈው እንኳን ገነት አልገቡም። እኛ ግን የፈለግነውን በደል እንኳን በድለን ቢሆን እስከዛሬው አለት ይሄን ቃል እስከምንሰማበት ጊዜ ድረስ የፈለገውን ያክል በደል እግዚአብሔርን በድለነው ቢሆን በድያለሁ ይቅር በለኝ እንዲህ ነገር አድርጌያለሁ ብለን በካህኑ እግር ፊት ሄደን ተናዘን እግዚአብሔር ገነትን ሊከፍትልን አሁንም ዝግጁ ነው። ስለዚህ የቅድስና ሕይወት በጣም ሩቅ ሆኖ ደግሞ እንደተቀመጠ ነገር አድርገን ማሰብ የለብን። እግዚአብሔር የዘረጋት የምህረት እጁ አለች ንስሐ የምትባል በሷ ውስጥ አልፈን እንደ ቅዱሳን ቅዱስ እንድንሆን ነው እግዚአብሔር የሚፈልገው ማለት ነውና ለተክለ ሃይማኖት ለአቡነ ገብረ መንፈስ ቅዱስ የሆነላቸውን ቅድስና የማግኘት ክርስቲያናዊ መብቱ ተሰጥቶናል። እኛ ያንን እንጠቀማለን አንጠቀመው በዕለት ተዕለት ኑሯችን በቅድስና እንኖራለን የሚለው የእያንዳንዳችን የህይወት ጉዞ ይሆናል ማለት ነው። ነገር ግን እኛ የተጠራ ነው ለቅድስና ነው። ለዛ ነው እግዚአብሔር እኔ ቅዱስ እንደሆንኩ እናንተ ምኑን ቅዱሳን ሁኑ ብሎ የመሆን ነገር ያሳያል። እነዚህ ነባቤ ቅዱሳን ተናጋሪ የሚናገሩ ቅዱሳን ያልናቸው ሰዎች ከመላእክቱ ጋር ቢሆኑ ይከብደን ነበር። አሁን ያሉት ቅዱሳን መላእክት ብቻ ቢሆኑ እኔ እንደው ቅዱስ መሆን ፈልግ ነበር ግን መልአክ አይደለው እንል ነበር። ነገር ግን እንደኛ እኮ ነው በቃ ተወልደው አድገው በምድር ቤተሰብ ታዘው እንደዚህ የኖሩ እኮ ናቸው ቅዱሳን። ነገር ግን በህይወታቸው እግዚአብሔርን ያስደሰቱ ስለነበሩ ክብሩን መንግስቱን ወርሰዋል። እኛንም ለቅድስና ህይወት አምላካችን እግዚአብሔር ያብቃል። ቅዱስነትና ግርማ በመቅደሱ ውስጥ ናቸው ይላል ቅዱስ ዳዊት። እቺን የመስዋዕቷን ቃል በጣም ደስ ስላለኝ ነው እንደ መነሻ ጥቅስ ያደረግነው። በዚህ ጥቅስ እንማራለን። አምላካችን እንዲያስተምረን መልካምና ቅዱስ ፈቃድ ይሁንልን። አሁን ወደ ቅድስና ሊያደርሱን ከሚችሉ መንገዶች አንዱ ጾም ነው። ጾም እንግዲህ በክርስትና ህይወት ውስጥ እግዚአብሔርን የበለጠ የምናገኝበት መንገድ። የሰው ልጅ ተፈጥሮ እንደምታውቁት ስጋዊ ደማዊ ነው። ከዛ ውጪ ነፍስ የምትባል እግዚአብሔርን የሚያቀባት መንፈስ ደግሞ እግዚአብሔር መንፈሱን በእኛ ላይ አሳድሯል። ስለዚህ በመጾም ውስጥ ስጋችንን በጣም ቢዚ የሚያደርገውን ነገር ቀንሰን ነፍሳችን የበለጠ አምላኳን እንድትፈልግ ምክንያት ይሆናታል። እና ጾም በጣም የሚጠቅም ነገር ነው እግዚአብሔርን ለማግኘት። ማንኛውም አንዳንዴ ሐሳብ ያልሰበሰባለኝ እየጸለይኩ እንኳን ጸሎቱን ፊል አላደረገው። ቅዱሳን መጻሕፍት እያነበብኩ እንኳን ቅድስና አይደለም ማስበው። ቅዱሳን መጻሕፍት እያነበብኩ የኃጢአት ሐሳብ ይመጣብናል። አንዳንዴ እያነበብነው ያለው ስቶሪ እኮ የቅዱስ መጽሐፍ ታሪክ ነው። መጽሐፍ ቅዱስ ራሱ ሊሆን ይችላል። ነገር ግን በመሃል ሌላ ሐሳብ ውስጥ ሄጄ እጠፋለሁና
ያንን ተመስጦ አላገኘውም፣ ያንን መንፈሳዊነት ይጎለኛል፣ በመንፈስ ሆኜ እግዚአብሔርን ማግኘት እቸገራለሁ እንላለን። አንዱ በጣም ትልቁ መፍትሄ ጾም ነው ማለት ነው። ምክንያቱም ስጋችን ምግብ በምንበላ ቁጥር በነገራችን ላይ በጣም ብዙ ፕሮሰስ ነው። የሰው ልጅ ማሽን ነው እንደምታውቁት። እኔ ሰው ዳይጀስቲቭ ፕሮሰሱን ብታዩት በጣም አድካሚ ነው። ለዛ ነው ሰው ምግብ ከበላ በኋላ ወዲያው ይነቃል ወይስ እንቅልፍ ይለዋል? ገብቷችኋል? ጭንቅላታችን ሰውነታችን እንዳለ ያለውን አቅም ተጠቅሞ ያንን ምግብ ዳይጀስት ስለማድረግ ነው የሚያስበው። ስለዚህ ወደ ጭንቅላት የሚሄዱ ነገሮች ስለሚቀንሱ ስሊፒ ነው። አሁን ከምሳ ሰዓት በኋላ ብዙ ሰው ቡና መጠጣት ይፈልጋል። ለምን ነው ቡና መጠጣት? ስለሚደክመን በቃ እንቅልፋችን ስለሚመጣ ነው። በጣም የሚገርመው እንጂ ቡና ሱስ ስለሆነ በነውሉ ላይሆን ይችላል። ብቻ የሆነ የሚያነቃ ነገር ሰው ይፈልጋል። ሻይ የሚጠጣለ ትንሽ እስቲ አየር ልውሰድ፣ የሆነ ጥላ ቦታ ልቀመጥ ወይ እንዲህ ብቻ ይላል። ከምሳ ሰዓት በኋላ ብዙ ጊዜ እሱን ታስተውሉታላችሁና በጣም ቢዚ ስለሚያደርገው ነው። ሞር ሰው የጾመ በሄደ ቁጥር የነፍሱን ጥሪ የመስማት ነገር ይኖረዋል ማለት ነው። ስለዚህ መጾም በመጽሐፍ ቅዱስም የታዘዘ ነው። ሳይንቲፊካሊም ሆነት ለመናገር የሚጠቅም ነው። ስለዚህ ሰው መጾም አለበት። አሁን ጾሙ የሚል የለም ጌታ ጾሞልናል የሚሉ ሰዎች አሉ። መጽሐፍ ቅዱስ ላይ ቀጥታ የማቴዎስ ወንጌል ምዕራፍ 6 አሁን ዛሬ የተነበበው ወንጌል ከቁጥር 17 ነው። ቁጥር 16 ጀምሮ ያለውን ስታነቡት የሚጀምረው ስትጦሙም እንደ ግብዞች አትጠውልጉ ብሎ ነው። ምን ስትሉ? መጾም ዲፎልት ነው ማለት ነው። ገብታችኋል? መጾም የማይቀር ነው። ትጾማላችሁ ይታወቃል እንደማለት ነው። ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል ብሎ ይጀምራል። ስለዚህ እዚህ ጋር ጾሙ የሚል የለም የሚሉት ሰዎች ይህንን ጥቅስ እንዴት ነው የሚረዱት? አንተ ግን ስትጦም እያለ ይቀጥላል። ስለዚህ መጾም ያው ሕግ እንደሆነ ወይም ደግሞ በቤተ ክርስቲያን ውስጥ እኛ እግዚአብሔርን ልናገኝ የምንችልበት በጣም ትልቅ እድል እንደሆነ ክርስቶስን የምንመስልበትም አንድ ነገር የክርስቶስ በእውነት መሆናችን ቤተ ክርስቲያን ዘክርስቶስ ትባላለች አይደል? የእግዚአብሔር መሆናችን የሚታወቅበት ነገር አንዱ ያ ነው። ለምሳሌ ክርስቶስ ጾሟል የሚል ሰው ጾሞልኛል ካለ የክርስቶስ ተከታይ አይደለም። በነገራችን ላይ ያ ሰው ክርስቶስ በምድር ላይ ያደረገውን ነገር ያደረገው ለራሱ አይደለም። ለማን ነው? ለኛ ነው። እያንዳንዱን ነገር አምላክ አዳም ገና እንደበደለ ይቅር ካለው እዛው ማዳን ይችል ነበር። 5500 ዘመንም የሰው ልጅ መቀጣት ከነበረበት ዘመኑ ሲደርስ ቀጥታ ከሲኦል አውጥቶ ገነት ሊከተው ይችል ነበር። ታዲያ ለምን ሰው መሆን ፈለገ? ትንቢት አስነግሮ ሱባኤ አስቆጥሮ ሰው ሆኖ መጥቶ እንደኛ እንደ ሕፃን ልጅ ተመላልሶ ትምህርት ቤት ጠፋ ሄደ ብለን እኮ ነው 33 ዓመት ተፈጽሞ ዞሮ በኪደተ እግሩ አስተምሮ ምንም ነገር ማድረግ የሚችል ጌታ ማለት ነው። ያንን ሁሉ ነገር ያደረገው ለሱ እንዳይደለ መረዳት ይኖርብናል። እኛ በዛ ህይወት ውስጥ ማለፍ እንድንችል እንደዛ አይነት ሰው ሲኖር እንዴት መኖር እንዳለበት እንዲያውቅ ነው አምላካችን ክርስቶስ ሁሉን ህግ የፈጸመው ማለት ነው። ስለዚህ መጾም ላይም እሱ ጾሞልኛል ከሚል ይልቅ እኛም የምንጾመው ክርስቶስን አብነት አድርገን ነው። አምላካችን ስለ ጾመ እኛም እንላለን እንጾማለን እንጂ ሰዎች በልቷል ብለው በቃ በልቶልኛል አይሉ ማለት ይበላሉ። ስለዚህ ጾሞልኛል አያስፈልገውም ማለት ነው። ስለዚህ ስትጦሙ እንደ ግብዞች አትጠውልጉ ይላል የማቴዎስ ወንጌል ምዕራፍ 6 ቁጥር 16። ግብዝነት የሚባል ቃል ብዙ ጊዜ ተደጋግሞ እንሰማዋለን። ስለዚህ ግብዝነት በብዙ መልኩ ሊተረጎም ይችላል። 3 ነገሮችን ብቻ እንገራችሁ። እንደ ግብዞች አትጠውልጉ ማለት መጾማቸው እንዲታወቅላቸው በቃ ጿሚ ነኝ የሚሉ ሰዎች አሉ። አሁንም አይደል? አሁን አይ ቲንክ በቅርቡ ጀምረዋል ደግሞ ጾም እና አረሱ ጿሚ ነው እየተባለ ድሮ እንኳን ትምህርት ቤት ኤሌመንተሪ እያለን የስፖርት ክላስ ከሰዓት ክላስ ሆኖ የስፖርት ክላስ ካለ አይሰው ለምን ጿሚ ስለሆኑ አረሱ ይጾማልና እንዲባሉ እንደዛ እና ይሄ ግብዝነት ነው ወይ የሚለውን ነገር እስቲ የግብዝነትን ትርጉሞች ስናይ የበለጠ እንረዳለን። እኛም በእለት ተዕለት ኑሯችን ውስጥ ይሄ ግብዝነት የሚባል ነገር አለብኝ የለብኝ የሚለውን ሰልፍ ኢቫሉዌት አድርጉ እስቲ በእነዚህ ትርጉሞች። ግብዝነት 3 ትርጉሞች አሉት በትንሹ። አንደኛው የቃልና የተግባር መለያየት ነው። እስቲ የቃልና የተግባር መለያየት በሉ። አሁን እኔ የምናገረውን ነው የምኖረው ወይስ እንዴት ነው አኗኗር የሚለውን ነገር አስተውሉት። የመጀመሪያው ግብዝነት የቃልና የተግባሩ ሲለያይበት ሰው ነው። የሚናገረው የሚመክር ምናምን ሰው አለ ግን አኮርዲንግሊ ይኖራል እንደዛ። አሁን እኔ ሐኪም ነኝ እና ለፔሸንት የምነግረው ሴፍቲዎች አሉ። እንደዚህ አድርጉ፣ ስትበሉ እጃችሁን ታጠቡ፣ እንደዚህ ህፃናችሁን ፀሐይ አሙቁ፣ እንደዚህ አይነት ነገር ብቻ ለፔሸንት የምነግሩት ኤዱኬሽን አለ። ግን ሐኪሞች ሲያደርጉት ነው የምታዩት
ስትገቡ ለምሳሌ ወደ ሆስፒታል ሄዳችሁ ከሆነ ይሄ ሪስትሪክትድ የሆኑ ቦታዎች አሉ አይደል? ለምሳሌ ጨቅላ ህጻናት የሚታከሙበት ኦፕሬሽን ክፍል ምናምን አካባቢ ዝም ብላ ያገኛችሁትን ልብስ ለብሳችሁ የምትሄዱት አይደል? የሆነ ድሬሲንግ ኮድ አለ ወይ የሆነ ኮንተንት ነገር ያደርጉላችኋል፣ ማስክ ታደርጋላችሁ፣ የምትለብሱት የሆነ ልብስ ወይ ይሰጣችኋል። ገብታችሁ የምታውቁ ከሆነ በዛ መልኩ ተዘጋጅታችሁ ነው የምትገቡት አይደል? ግን እዛ ውስጥ የሚያክሙት ባለሙያዎች እዛ አክመው ወጥተው በዛው ልብሳቸው ሄደው ካፌ ሻይ ጠጥተው ምናምን ተመልሰው ይወጣል። አታዩም እናንተ የጤና ባለሙያዎች ነርሶች ምናምን በለበሱት ልብስ ወጥተው ውጪ ውሃ ገዝተው ካፌ ሻይ ጠጥተው ሲመለሱ የታችሁት የምትሉትን ዓለም ይሄ ማለት ግብዝነት ነው። የቃልና የተግባር መለያየት በሰው ላይ ካለ ያ ግብዝነት። በመንፈሳዊም ነገር እንዲሁ ነው። በመንፈሳዊ ነገር ለሰው የምናስተምረውን የማንኖር ከሆነ ቤዚካሊ እኛ ምኖች ነን? ግብዞች ነን። አምላካችን ክርስቶስ እነዚህ ፈሪሳውያንን ስለ ፈሪሳውያን ሲናገር የሚሏችሁን እንጂ የሚያደርጉትን አትመልከቱ ብሏል። የሚሏችሁን ለምን? እነዚህ ፈሪሳውያን ሕጉን ያውቃሉ። ለሙሴ ሕግ እኮ ጠበቃ ናቸው። እንደውም ይከራከራሉ። እንዴት እንደዚህ ትላለህ እያሉ ማለት ነው የሚከራከሩ ናቸው። እኔ ሙሴን አውቀዋለሁ ሲል አንተ 30 ዓመት 50 ዓመት ያልሞላ ሰው እንዴት ሙሴን አውቀዋለሁ ትላለህ? አንተ ከሕግ ሰሪያችን ከሙሴ ትበልጣለህ ብለው ክርስቶስን ይከራከሩት ነበር አይደል? ለሙሴ ሕግ በጣም የሚቀኑ ናቸው። ነገር ግን የቃሉን የሚሉት ቃል ትክክል ነው። ምክንያቱም የእግዚአብሔር ቃል ነው የሚሉት ቃል። ስራቸው ግን እንደዛ አልነበረ። ግብዝነት የተባለው ለዛ ነው። ቃልና ተግባራቸው ይለያያል። በጣም የሚያስገርመው ነገር አምላካችን ክርስቶስ በጲላጦስ ፊት ሲቀርብ ወደ ጲላጦስ ይዘውት ክርስቶስን ሲሄዱ አይሁድ ጲላጦስ ክርስቶስን እንዲገለው ነው የፈለጉት። ጲላጦስ ክርስቶስን ይሙት ብሎ ደብዳቤ እንዲሰጣቸው ነው የፈለጉት። እነሱ ግን ሲሄዱ የጲላጦስ ቅጽር ውስጥ ግቢ ውስጥ አልገቡም ነበር። በር ላይ ሆነው ምን ትላለህ እስቲ ንገረን ይሉት ነበር። ለምን ይመስላችኋል ያልገቡት? ጲላጦስ የአሕዛብ ንጉስ ነው አይደል? ወይም የቄሳር ቆንጽላ ነው። አሕዛብ ስለሆነ አሕዛብ ቤት ውስጥ መግባት ያረክሰናል ብለው የሄዱት ምን ለማድረግ ነው? ክርስቶስም ምን ሊሉት ነው? ሊያስገድሉት ነው። እዛ ጋር ሲደርሱ ግን ቤት ውስጥ ያልገቡት ለምንድን ነው? ቤት ውስጥ መግባት ያረክሰናል። አሁን ጲላጦስ ግቢ ውስጥ ከመግባትና ክርስቶስን ከማስገደል የበለጠ ኃጢአት የቱ ነው? አያችኋል? ግብዝነት ማለት ይሄ ነው። አንዳንደኛ እንደ ትንኝ የሆነውን ነገር ነቅሰን እንወጣለን፣ እንደ ግመል የሚሆነውን ነገር እየዋጥን ማለት ነው። በጣም ትልቁን ችግራችን ወደ ጎን ትተን ትንሿን ይሄ በነገራችን ላይ የነገረ የድህነት ህይወታችንን ሊጎዳዋል። ምክንያቱም ለኛ በጣም ትልቅ የሚመስለን ነገር ትንሽ ኃጢአቶችን እናዘዝና ትልልቆቹን ግን ረስተን በቃ እንደው ሰይጣን የሸመቀውን ተብሎ እንዲታልፍልን እናስባለን። እንደዛ አይደለም። ግብዝነት ማለት ይሄ ነው። ሁለት አይነት ሚዛን በቤት ውስጥ አታኖር ይላል መጽሐፍ። ሁለት አይነት ሚዛን በቤት ውስጥ አታኖር ማለት ላንተ በምትሰፍርበት ለባልንጀራ ስፈር ማለት ነው። ለምሳሌ የሆነ ሰው መጽሐፍ አዋሳችሁት ወይም ደግሞ አዋሳችሁ እናንተ፣ ከዛ መጽሐፉን ታክሲ ላይ ረስታችሁ ተወረዳችሁ፣ ወይም ቤት ውስጥ የሆነ ሰው ወሰደው ጠፋ። ከዚህ ሄዳችሁ በጣም ይቅርታ አድርግልኝ መጽሐፍ ጠፋብኝ ስትሉት ያ ሰው ጠፋ በቃ ችግር የለም እንገዛዋለን ሌላ ጊዜ ወይ አንብቤዋለሁ ችግር የለም ቢላችሁ ያ ሰው ለእናንተ ጥሩ ሰው ነው መጥፎ ሰው ነው? ጥሩ ሰው ነው አይደል? እንዴት የተባረከ ሰው ነው፣ ምንም አላለኝ። እናንተስ ለዘሴም ጓደኛችሁ መጽሐፍ አዋሳችሁት፣ መጽሐፉ ይቅርታ በእናት መጽሐፉ ጠፋ ሲል እንዴት ነው ሪያክት የምናደርገው? እንደዛ ነግሬ ሰጥቼ እንዴት ጠፋ ትለኛለህ? በቃ የሆነ ነገር አድርገናል ትላላችሁ እንላለን አይደል? ኮመንሊ ማለት ነው። ይሄ ማለት በሁለት አይነት ሚዛን ማለት ነው። ያ ሰው ይቅር ሲለን ደስ ይለናል። እኛ ግን ይቅርታ ለማለት የሚተናነቀን ከሆነ ምንድነን እኛ? እስቲ ግብዞች ነን በሉ። ግብዞች ነን ማለት ነው። በሌላ ሰው ላይ ስናየው በጣም የምንጸየፈው የምናወግዘው፣ እኛ ስናደርገው ግን ኢትስ ኦኬ ብለን የምንቀበለው ነገር የለም አለ እኮ አይደል? የሚበልጠውን ነገር ይብን የሚበልጥ ነገር ለምሳሌ ህፃን ልጅ አስተዳደግ ላይ ቤት ውስጥ ያላችሁን ነገር ይዩት። ህፃን ልጅ የሚያጠፋው በነገራችን ላይ በሌቭሉ በህፃን ልጅ የሆነ መጠን ጥፋት ነው which is ትንሽ ማለት ነው። እኛ ትልቅ ጥፋት አጥፍተን አለቃችን መስሪያ ቤት ከሆነ ይቅርታ እንዲያደርግልን፣ ቤተክርስቲያን ከሆነ የሰንበት ትምህርት ቤቱ ሰብሳቢ ምህረት እንዲያደርግልን፣ ሌላ ጓደኛችንም ከሆነ ይቅር እንዲለን እየተመኘን ህፃን ልጅ ላይ ግን እንጨክናለን። በሁለት ሚዛን ማለት ነው የተለያየ መስፈሪያ። እንደዚህ አይነት ሰዎች ከሆን ሰዎች ይቅር እንዲሉት የሚመኝ ግን ይቅር ለማለት የሚከብደው፣ በሰዎች ላይ ለመፍረድ የሚፈጠን ግን ሰዎች ምህረት እንዲያደርጉለት የሚመኝ ሰው ምን ሰው ነው? ግብዝ ሰው ነው። ግብዝ ሰው ነው። የቃልና የተግባር መለያየት በሁለት ሚዛን የሚመዝን በተለያየ ስፍር
ያለው ሰው ከሆን እንደዛ። ባለ ትዳሮችም ካላችሁ በባልና በሚስት መሃል ያለው የሚያጣላውን ነገር ይዩት። ሚስቱ በጣም ትልቅ ነገር ይቅር ብለው ትንሽ ነገር ስታጠፋ እንዴት ታደርጊያለሽ ብሎ በጣም ይቆጣ ሰው አለ። እንደዛ መሆን የለበትም። ያ ሰው ምንድነው? ግብዝ ነው። ያደረገውን ነገር ማስተዋል አለበት። ስለዚህ የግብዝነት ህይወት ማለት የቃልና የተግባር መለያየት ወይም ደግሞ በሁለት የተለያየ ሚዛን መስፈር ተብሎ ሊተረጎም ይችላል። ሁለተኛው የከንፈር አምልኮ ግብዝነት ይባላል። የከንፈር አምልኮ ማለት ቤዚካሊ ውጫዊ የሆነ አፋዊ የሆነ ነገር ላይ ማተኮር ማለት ነው። ለምሳሌ የትንሳኤ በዓል ሲመጣ ወይም ጾም ሲመጣ ቀድመን የምናዘጋጀው ምንድን ነው? ለምሳሌ ሰሙነ ሕማማት ሲሆን ቀድሞ የሚመጣለን፣ ትንሳኤ ሲሆን ቀድመን የምናስበው ነገር ምንድን ነው? ለትንሳኤ ለምሳሌ ቅዳሴ የሚቀድስ ዲያቆን ወይም ደግሞ የምናስቀድስ ምዕመናን ብንሆን ለትንሳኤ ምን እንዲኖረን እንፈልጋለን? ነጭ ልብስ፣ የታጠበ ነጠላ፣ ኤቭሪቲንግ ጥሩ ሆኖ ምናምን እንፈልጋለን አይደል? ለቤቱም ውስጥ ሰው በዓል ለማክበር ብዙ ይዘጋጃል። ገና ከመቼ ጀምሮ ከደብረ ዘይት ነው እንዴት ነው እንግዲህ የምናደርገው? ቅርጫ ነው የምንገባው ወይስ በግ እንዴት ይደረግ? በጣም ብዙ እንተናል። ያ በዓል በነገራችን ላይ ክርስቶስ ከሞት የተነሳበት በዓል ነው። አስተውሉ። ክርስቶስ ሞትን ድል ነስቶ ተነስቶ ለሁላችን ትንሳኤያችን አወጀልን ለሚለው ነው ቤተሰብ ተሰብስቦ ስለ ቅርጫ የሚያወራው ማለት ነው። ይዘጋጃል በቃ። ከዛ በዓል መስሎ እንዲታይ ደግሞ እንጠራለናል። ለምሳሌ እዚህ ሚካኤል ክብረ በዓል ሲሆን ለሰኔ 12 ወይም ደግሞ ህዳር 12 ሌላ በዓል አለ ሚካኤል የሚከበርበት። ለክብረ በዓል ለሰንበት ትምህርት ቤት ጥንድ ድርብ ነው የምለብሰው፣ ነጩን ዩኒፎርም ነው የምለብሰው የሚል በጣም ፋይት ይኖራል። ቀድሞ መታጠብ አለበት፣ ዩኒፎርም ይዘጋጃል፣ የምንለብሰው ልብስ ኤቭሪቲንግ ይዘጋጃል። እኛስ መዘጋጀት የለብንም አለብን። ስለዚህ ትንሳኤ በዓል ለምሳሌ ከቤታችን ስለሚመጣ ለትንሳኤ በዓል ስለምንለብሰው ልብስ፣ ቤት ስለሚዘጋጀው ዝግጅት፣ ስለሚጠመቀው ጠላ ምናምን ሰው ትኩረት ማድረጉ መጥፎ ላይሆን ይችላል። በዓል ያው ደምቆ ቢከበር ደስ ስለሚል በቤተ መቅደስም ያው እንደምታውቁት ይከበራል። ስለዚህ ነገር ግን በንስሐ ተዘጋጅቶ በእለቱ የታረደው ማን ነው? ክርስቶስ ነው አይደለ? እሱ ታርደህልናል ሞተህልናል ብለን ነው እኮ የታረደውን በግ የፋሲካውን በግ ክርስቶስን ለመቀበል እማንዘጋጅ ከሆነና አፍአዊ የሆነ ዝግጅት ላይ ብቻ ትኩረት የምናደርግ ከሆነ እኛ ምኖች ነን? ግብዞች ነን። አያችሁ? እለት ተዕለት ይህንን የግብዝነት ህይወት እንቀጥላለን ማለት ነው። የከንፈር ፍሬም ማለት ያ ነው። በቃ ሰው አሞግሶ አወድሶ ሰውን፣ ነገር ግን ያ ሰው ዞር ሲል በውስጡ የሚያስበው ስለዛ ሰው ጥሩ ነገር ካልሆነ ያ ሰው ግብዝ ሊባል ይችላል ማለት ነው። አስቀድመ ጽዋውን ውስጡን ጠበው ቀጠለ ውጭውን ታጥቧል ይላል። ጽዋው መታጠብ ያለበት ውሃ የምትጠጡበት ዕቃ ለምሳሌ ቢኖር ውስጡ ነው ውጭ ነው ማተር የሚያደርገው? ውስጡ ነው አይደል? ውስጡ በጣም የቆሸሸው ነው ውጭውን በጣም አጥባችሁ ውሃ ተቀርቶ ቢሰጣችሁ ተጠጣላችሁ? ውስጡን እያያችሁት ጸበል የምትጠጡበት ዕቃ አለ አይደል? ጸበል የምንጠጣበት ቤክሳን የምንጠጣበት ዕቃ ውስጡን አታዩት? ማናችን ጨፍናችን ተጠጥስ ወይኔ የሆነች ነገር አላት ምናምን ብላችሁ ነው። ከዛ ወይ ትንሽ ትጠጡትና ያችን ላለመጠጣት ላችሁ ላይ ያኔ ስለማረገው ነው ነገራችሁ ወይም አትክልት ስር ውስጥ። ስለዚህ ማተር የሚያደርገው ምኑ ነው? ውስጡ ነው። ሰውም በጣም ወሳኙ ክፍል ውስጡ ነው። ልቡ ንጹህ ነው መሆን ያለበት ሰው። ሌሎች ነገሮች ላይ ዌል ዲኮሬትድ ሆነን ነጭ ነጠላ ለብሰን ለምሳሌ ሁሌ በጣም ህፃን ያለው ብዙ ትራውማ የደረሰብኝ ምስኪያዙና መድኃኒዓለም ነበር ሁሉ ጊዜ ለስቅለት የምንሰግደው እና እናታችን ይዛን ስትሄድ ቦታ ብዙ ጊዜ ቀድሞ ይሞላል። ከዛ 3 ሰዓትም ምናምን እዛ በጣም አርሊ ነው ሰው የሚደርሰው። ስለዚህ በጣም የሚያምር ነጠላ ለብሰው በጣም ውብ ነገር አድርገው ምንጣፍ በትልቁ አንጥፈው የሚመጡ ሰዎች አሉ። አንድ ሰው የሚሰግድባት ቦታ አለች አይደል? 3-4 ሰው የሚያሰግድ ምንጣፍ ዘርግተው አተ እንዳትነካ ዘርበድ ነው ይላሉ። ያንን የሚሉት ሰዎች ምን ሊያደርጉ ይደው ሊሰግዱ ማለት ነው። ቤተ መቅደስም እንደምታውቁት ነው። ጀነ የምታውቁት ቋሚ የምትቆሙበት እናንተና ጓደኞቻችሁ የምትቆሙበት ቦታ ካለ ሌላ ሰው ሲመጣ ደስ ይለናል እንዴ? ክብረ በዓል ሆኖ ለምሳሌ ሌሎች ብዙ ማናቃቸው ሰዎች ቢመጡ ምን ይሉናል ብለን ነው የምናስበው? ይጋፉናል፣ ቦታው ይጠበናል ብለን ስለምናስብ ምን አንልም፣ ብዙም ደስተኞች አንሆንም። እኛ ብቻ በቃ እዛ ቦታው ላይ የኛ ሆኖ እንዲሆን እንፈልጋለን። ያ ግብዝነት ነው። ስለዚህ አፋዊ ነገር ላይ ብቻ ትኩረት አናድርግ። በአጠቃላይ በህይወታችን ይሄ አፋዊ የሚታየው ነገር ላይ ብቻ ፎከስ የምናደርግ ከሆነ ውስጥ ግን የእውነት እኛና እግዚአብሔር የምናውቀው እኛና የንስሐ አባታችን በጥቂቱ የምናውቀው ነገር አለ አይደል? እሱ ላይ ነው ሞር ፎከስ ማድረግ ያለብን። እውነት ለመናገር የኛ ህይወት በእግዚአብሔር ፊት የተገለጠ መጽሐፍ ሆኖ ቢቀርብ እና እግዚአብሔር ያንን ነገራችን ቢያይልን ይሻላል። አሁን ስለ ቀጥሎ ስናነብ እናያለን። በእግዚአብሔር ፊት የተገለጠ እውነት ያለው ሰው በሰው ፊት ምንም መደበቅ መገለጥ አያስፈልገው። በእግዚአብሔር ፊት የተደበቀ ማለት ንስሐ የማይገባ
ለንስሐ አባቱ እየሸራረፈ የሚናገር የተወሰነው ይናገራል። ይሄን ደግሞ በኋላ እንዳይታዘቡኝ እኔ አሁን ዲያቆን ስለሆንኩ እንዳረኩ ብላቸው ሌላ ጣጣ ቢያመጡብኝስ ምናምን ያለ የሚተወሳለ ነገራችን። እንደዛ ብሎ ሰው ሲተው ጽዋውን እያጠበ ያለው ከየት ነው? ውጭውን ውስጡን አይደለም። ያ ሰው ምንድነው? ግብዝ ነው። አያችሁ ስትጦሙ እነዚህን ሁሉ ነገሮች ኮንሲደር አድርጉ። እንደ ግብዞች ብላት አትጠውልጉ ማለት እነዚህ ነገሮች ሁሉ ውጭውን ብቻ አትጠቡት፣ ውስጡ ነው በጣም ወሳኙ ነው። ሶስተኛው ከሌላ ሰው ጋር ራስን ማነጻጸር ነው። የራስን ጽድቅ ከሌላ ሰው ጋር ማነጻጸር ግብዝነት ይባላል። በሉቃስ ወንጌል ምዕራፍ 18 ላይ እንደምታውቁት አምላካችን ክርስቶስ አስተምረን አሉት። ሰዎች አስተምረን ሲሉት ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ሄዱ አለ። አንደኛው ቀራጭ፣ ሌላውም ደግሞ ፈሪሳይ ነበር። ቀራጩ ሲጸልይ፣ ፈሪሳዩ ሲጸልይ ቀና ብሎ ገድሉን መናገር ጀመረ። አቤቱ አምላኬ ሆይ በሳምንት 2 ቀን እጾማለሁ፣ ስለባረከኝ ስለ በጎ ነገር ስላደረክልኝ አመሰግናለሁ። በሳምንት 2 ቀን እጾማለሁ፣ እንደ ሌሎች ሰዎች እንደ ኃጢአተኞች በተለይ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ ብሎ ጸለየ ቀና ብሎ። ሁለተኛው ሰው ግን ቀራጭ ነበር። እሱ ቀና ብሎ ቀና እንኳን ማለት አልወደደም። አቀርቅሮ አቤቱ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። እውነት እላችኋለሁ ከሁለቱ ቀራጩ ጻድቅ ሆኖ ወደ ቤቱ ተመለሰ ብሎ ይሄንን ምሳሌ ተናገረ። ትዕቢተኞች ናቸው፣ ኃጥአን ትዕቢተኞች ናቸው። ቀና ብሎ አሁን በዚህ በጸሎተ ምናሴ ላይ ትዝ ይላችኋል። የምናሴ ጸሎት ላይ ቀና ብዬ የሰማይን ርዝመት አይ ዘንድ አግባቢ አይደለም ይላል። ሰው በንስሐው ሲመላለስ አቀርቅሮ ነው፣ ዝቅ ብሎ ነው። ምክንያቱም ቀና የሚያስብል ጽድቅ የለኝም እያለ ማለት ነው። ሰው ትንሽ በጎ ነገር ሲኖረው ሌሎች ላይ ቀና ማለት እንፈልጋልና አሁን ምን ወጣቱ እኮ የለም። ወጣቱ እንዳለ ጭፈራ ቤት አይደል? ሱስ ውስጥ አይደል ያለው? ኧረ ተመስገን ነው። እኔ ምንም ጽድቅ ባይገኝብኝ ራሱ ሰንበት ትምህርት ቤት ይርኩ ነው ካለ አንድ ሰው ምንድነው ማለት ነው? ግብዝ ነው ማለት ነው። ራሱን የራሱን ጽድቅ ከማን ጋር እያነጻጸረ ነው? ከሌላ ሰው ጋር። ቤተክርስቲያን የምንመላለስ ሰዎች ግብዝ ለመሆን የበለጠ የቀረብን ሰዎች ነን። በሰዎች ለመፍረድ በጣም የምንቸኩልም ሰዎች ነን። ሰንበት ትምህርት ቤት የቀሩ ልጆች አሉ። ለምሳሌ እኛ ጓደኞች ሁሌ ጉባኤ ላይ የሚመጡ የነበሩ አሁን የቀሩ ግን እኛ ቼክ ማናረጋቸው አሉ። ውስጣችን ግን ስለነሱ የሚያስበው ምንድነው? እሱ እኮ ምን አሁን ህይወቱ ራሱ እንትን ያለ ነው፣ ይመጣ ነበር ቀረ ነው የምንለው አይደል? እና በሌላ ህይወት ውስጥ ያሉ ሰዎች ግን እኛ የሌለን እነሱ ያላቸው ትልቅ ነገር እንደሆነ ታውቃላችሁ። ፈሪሃ እግዚአብሔር አላቸው እነሱ። እኛ መቅደስ መግባት ስንጀምር ስንለማመድ፣ አሁን ዲያቆናት ትኖራላችሁ እዚህ ውስጥ። አሁን እንደ ድሮ ነው ሰግዳችሁ ነው የምትገቡት ቤተ መቅደስ ስንገባ? አሁንም ተመሳሳይ ነገር የምንሰግድበት አሰጋገድስ አንድ ነው። በፊት ስንገባ ለመቀደስ አሁን ውስጥ በጣም የሚያስፈራ ነገር ነው እውነት ለመናገር። ከዛ ግን እየተለመደ ምናምን ሲሄድ ሰው ስልክ ያነሳል። አስቡት፣ መቅደስ ውስጥ ነው እኮ ነው እየቀደሰ የሱ ተራ እስኪባል ስልክ አውርቶ ቆይ መጣው ብሎ እዛ ጋር ጸልዩና ይላል። የኛን ጽድቅ ከሌላ ሰው ጽድቅ ጋር የምናወዳድር ከሆነ እኛ ምንድነው? ግብዞች ነን። እኔን ኃጢአተኛው ማረኝ በቀችናት የጽድቅ መንገድ። አያችሁ፣ ቀራጩ ግን ቀና ብሎ ማየት እንኳን አልፈለገም። አንገቱን አቀርቅሮ አቤቱ አምላኬ ሆይ እኔን ኃጢአተኛው ማረኝ አለ ይላል። እውነት እላችኋለሁ ይሄ ቀራጭ ከፈሪሳዩ የበለጠ ጻድቅ ሆኖ ወደ ቤቱ ተመለሰ። ስለዚህ በየቀኑ ጻድቅ መሆን የሚፈልግ ሰው እኔ ኃጢአተኛ ነኝ ነው የሚለው። ሰዎች አሁንም እኮ የሚያስገርም ነገር ልንገራችሁ። የሚያስገርም እኮ አይደለም፣ በጣም ሲምፕል ነገር ነው። ግን እኛ ረጅም ጊዜ ስለሆነን ይሄንን ማድረግ ወደ ቤተ ክርስቲያን ሲመጡ ግቢው በር ላይ ተንበርክከው ተሳልመው እኮ ይገባሉ። አሁን እኛስ ሁሉም ሰው ራሱን ማየት አለበት። እኔ ራሴን ሳይ በጣም ነው ማፍረው። ስልክ እያወራን እኮ እንገባለና ምናምን ብለን ይሄ መንገድ ላይ ስልክ እያወራችሁ የሆነ የምታውቁት ሰው ባይን ብቻ የምታውቁት ሰው እንዴት ነው ሰላም ነው እናጨብጥስማ። ስልክ እያወራ ቢሆን ለምሳሌ እንደምትል እሺ ሰላም ብለን ነው የምንገባው። ቤተ መቅደስ ቤተ እግዚአብሔር ስንመጣ እኮ እንደዛ ብለን እንገባለን። አንዳንድ አስተውሉት። እንዴት ብለን ሰላም ታክሲ ውስጥ ሆኖ እንደመሳለም አይነት አለ። አሁን ታክሲ ውስጥ ምናምን ይላል ሰው፣ እንደዛ ብለን እንገባለን ቤተ እግዚአብሔር። ስለዚህኛ ይሄ በጣም ደካማነታችንን የሚያሳይ ነገር ስለሆነ እለት እለት እኔ ኃጢአተኛ ነኝ የሚለውን ብቻ ካልን በእግዚአብሔር ፊት ጻድቅ መሆን እንችላለን። አለበለዚያ ግን ምንድነን? ግብዞች ነን።
ከማንም ሰው ጋር ሰው ጽድቁን ማነጻጸር የለበትም። ስትጦሙ እንደ ግብዞች አትጠውልጉ ማለት እነዚህን ሁሉ ነገሮች ከግምት ማስገባት አለብን። ለሰው እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ ይላል። በቃ ጉስቁል ይላሉ እንደ ጾመኛ። ቅድም ያልናቸውን ነገሮች አስተውሏቸው። በሰው ፊት ይሄ ያፍ ምስጋና ፍሬ ያልነው አለ አይደል? ስለዚህ እሱን በቃ የሚታየው ነገር ላይ ብቻ እንዴ ነው እየጾምከ ቅዳሴ እንዴ እያስቀደስክ ነው? ትላንትኛ እኮ ስናስቀድስ ምናምን ያለ ሰው ያወራል። ያ ሰው እኮ ያላስቀደስበት የራሱ ምክንያት ሊኖር ይችላል። ባያስቀድስም ግን በተሰበረ ልብ ሆኖ ነው ያላስቀደሰ ያለው። እኛ ግን የምናስቀድሰው ራሱ በቃ እንትኑን አፈጠኑት ምን ሆኖ ነው ደግሞ ቅድም ዲያቆኑ እንደዛ ሲል ምን አያለን ነው የምናስቀድሰው። እንደዛ የምንል ከሆነ አሁንም ግብዝነታችን እየቀጠለ ነው ማለት ነው። ስለዚህ ይሄን ትኩረት መስጠት አለብን። እና አንተ ግን ስትጦም ይላል በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ ፊትንም ታጠብ ይላል። አሁን ፊትን መታጠብ እኔ አልጾምም ለማለትም አይደለም። አሁን እየጾምን ያለነው ጾም ያው ጾም ነው እንደምታውቁት። ስለዚህ አንድ ሰው ምግብ ብሉ ቢላችሁ 5 ሰዓት ላይ ቁርስ እንብላና ሰብሰብ በሉ ሲል አይ እንጾማለን ብትሉ ችግር የለውም። ለምን ያለነው ምን ላይ ስለሆነ የአዋጅ ጾም ወይ ሀገር ያወቀው ሁሉ የሚታወቅ ነው። እንደውም አንዳንዴ ፕሮቴስታንት ጓደኛችሁ ወይም ሙስሊም ጓደኛችሁ ልትበሉ ስትሰብ እንዴ አትጾምም እንዴ ብሎ ሊያነቃችሁ ይችላል። ፕሮቴስቱ ይበላል ግን እንደዛ ሊያደርግ ይችላል። የአዋጅ ጾም ላይ እንጾማለሁ ብሎ መናገር ችግር የለውም። እንደሚጾሙ ምናምን የተባለው ሌላ እንደሚጾም ሰው ስንጾም የሚጠበቅብን ነገሮች ስላሉ ነው ማለት ነው። እንደ ጦመኛ ሰዎች እንዳትታይ ራስን ተቀባ ፊትንም ታጠብ ማለት የሚታይ በጎ ነገር ይኑርህ። ፊትም መታጠብ ያው ኤቭሪዴ የምታደርጉት ነው። መቀባትም ያው ይብዛም ይነስ የሆነች ነገር እንላልና ዋዚልም አገኛችሁትን እሱ ማለቱ ግን አይደለም። ሊታይብን የሚገባ የጽድቅ ቅባት ስላለ ነው። ሰዎች የሚጾሙ ሰዎች ሚስቢሄቭ ያደርጉ ወይም ደግሞ የማይሆን ነገር አያደርጉ። ጾም አይደል እንዴት ታደርጋለህ ሊባል የሚችል ነገር አያደርጉም። የሚታየው ወዛቸው ነው፣ በጎነታቸው ነው፣ ፍቅር ነው ያ የተባለው። ለሰዎች የሚታየው ፍቅር ሊኖረን ይገባል ማለት ያ ፍቅር ሰዎች የሚያዩት ነው ማለት ነው። በስውር የሚያይ አባት በግልጥ ይከፍላል ይላል። ይሄ ስለ ውሳጣዊ ማንነታችንም የሚናገር ነገር እንዳለው እናያለናል። በስውር የሚያይ አባት ማለት እግዚአብሔር ሁላችንም የሚያይ በስውር ነው ማለት ነው። የሚታየውን ሰው የሚያየውን ነገር ሳይሆን ውሳጣዊ ማንነታችንን ሁሉ ምን ይላል ይመረምራል ማለት ነው። አቤቱ ንጹህ ልብን ፍጠርልኝ። አየ አቤቱ ንጹህ ልብን ፍጠርልኝ ያለው ለካ ዳዊት ንጹህ ልብን ማን ነው የሚያየው? እሱ ራሱ ነው የሚያየው። ሰዎችማ አያዩትም። ሰዎች የምንሰራውን ነው የሚያዩት። ለዛ ነው ሳሙኤል የዳዊትን የእሴይ ልጆች ሊቀባ ሲመጣ የመጡት እንዳለ ግርማ ሞገስ ያላቸው በእኛ ፊት ነበሩ። ነገር ግን ያ ቀንድ አልተከፈተም። ዳዊት ግን ያ ምስኪኑ እረኛው የ12 ዓመቱ ልጅ ሲመጣ ቀንዱ ተከፈተ። ሳሙኤል በዚህ ሰዓት ምን አለ? ሰው መልክና ደም ግባትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል አለ። ልብና ኩላሊትን የሚመረምር እሱ በስውር የሚያይ ማለት ነው። ልብና ኩላሊት ውስጥ ያለው ምንድነው ነው ሐሳቡ። በልብ አሁን እየሰገድክ ነው፣ ነጠላ ለብሰን የመጣኸው አስቀድሰሃል፣ ጸበል ስትቀዳ ይቻለው፣ ስትቆርባ ይቻለው፣ ቀድሰሃል ራሱ። ልብስ እሱንማ እኛ እናየዋለን አይደል? አንድ ዲያቆን ሲቀድስ እናየዋለን። አንድ ልጅ ጸበል ሲያስተናግድ እናየዋለን። ወንጌል ሲያሳልሙ እናያለን። ቆሞ ሲያስቀድስ እናየዋለን። ቆሞ ሲያስተምር አሁን እያያችሁኝ ነው። እኔ ልቤን ግን ታዩታላችሁ። እሱን የሚያየው በስውር የሚያየው ነው። ስለዚህ በሰዎች ፊት የሚታየውን ሳይሆን እግዚአብሔር የሚያየው ነገር ላይ ነው እኛ መስራት ያለብን። ንጹህ ልብን ነው መሻት ያለብን ማለት ነው። ብልና ዝገት በሚያጠፉት ሌቦችን ቆፍረው በሚሰርቁት ዘንድ ለእናንተ በምድር መዝገብ አትሰብስቡ ይላል። ትኩረቱ የሰው ልጅ መሆን ያለበት አስቀድሞ መንግስትና ጽድቁን እሹ፣ ሌላ ሁሉም ይላቸዋል። አይገርም? ሌላው ለካ የሚጨመር ነገር ነው። መንግስትና ጽድቁ ሰው በጣም ያስጨነቀው የሚገባው አሁን ኮንዶሚኒየም ቤት ደርሶኝ እገባለሁ አልገባም ሳይሆን መንግስተ ሰማያት እገባለሁ ወይስ አልገባም የሚለው የዕለት ተዕለት ሐሳቡ መሆን አለበት ማለት ነው። ምክንያቱም ቤቱ በምድር ላይ ሊኖር ይችላል፣ የመንግስተ ሰማያት ጉዳይ ግን አይታወቅም። በጽድቁ መጠን ነው የሚወሰነው። ስለዚህ ብልና ዝገት በሚያጠፉት ሌቦችም ሀብት ሰው ንብረት ቢያከማች ሀብት ንብረት ያለውን ሁሉ ሊጠፋ በአንድ ቀን ሊወድም ይችላል። ብልና ዝገት ሊያጠፋ አይችልም። እሳት ሊያጠፋ ይችላል። በነገራችን ላይ በጣም ብዙ ሚሊዮነር የነበሩ ሰዎች በአንድ ቀን ዜሮ ሆነዋል። በጣም ብዙ ሀብት ደግሞ ሲኖራችሁ ኪሳራው በጣም ብዙ ነው። ትንሽ ገንዘብ ያለው ሰው ለምሳሌ አምላካችን ክርስቶስ በስምዖን ቤት በነበረ ጊዜ ማርያም ባለሽቷ መጣችና እግሩ ስር ተደፍታ አለቀሰችና ያ ሰው ፈሪሳዊው ሰው በልቡ እቺ ሴት እሱ በእውነት እውነተኛ ነብይ ቢሆን ኖሮ እቺ ሴት ምን ያህል ኃጢአተኛ እንደሆነች አያውቅም እንደያለ በውስጡ ማሰብ ጀመረ።
በዛ ሰዓት ስምዖን እኔ እቺን ሲታውቃታለሁ አለ። እስቲ አንድ ጥያቄ ልጠይቅህ። አንድ ሰው ለሁለት ሰዎች ብር አበደረ። ለአንደኛው 50 ለሌላኛው 500 አበደረ። ሁለቱም ግን እዳቸውን መክፈል አልቻሉም። ሁለቱንም ይቅር አላቸው። ከሁለቱ የትኛውን የበለጠ የሚወደው ይመስላል አለው። የትኛውን የበለጠ የሚወደው? 500 የተወለትን ነው አይደል? ብዙ ይቅር ያለውን። ስለዚህ ብዙ ይቅር የተባለ ብዙ ፍቅር ያሳያል፣ ጥቂት ይቅር የተባለ ጥቂት ፍቅር ያሳያል ብሎ አስተማረው። ስለዚህ ሀብት ንብረቱ ምኑ የኔ ይሄ ነው የምንለው ነገር በበዛ ቁጥር ኪሳራውን በዛ መጠን ይሆናል ማለት ነው። ለምሳሌ አሁን በኮሪደር ልማት ምናምን ብዙ ሰዎች ቤታቸው ፈርሷልና የግል ግቢ የሚያምር ቤት ነው የነበራቸው ሰዎችም ነበሩ፣ የቀበሌ ቤትም የነበራቸው ነበር። ከሁለቱ ይበልጥ የከሰረው ማለት ብዙ ቤት የነበራቸው ሰዎች እኔ በጣም እውነት በጣም እኛ ሰፈር ማቃቸው ሰዎች ነበሩና በጣም ነው ያዘንኩት። ፎርዛ ወደ ክራይ ቤት መሄዳቸው ምናምን እኮ አይደል የነበራቸው ነገር ሙሉ አጥተው በቃ ክራይ ቤት ተከራይተው መኖር ጀመሩ። ለነዚህኞቹ ግን ሆነ ልዋጭ ቤት ተሰጣቸው። እንደውም የተሻለም ሊሆን ይችላል የሰጣቸው። አንዳንዴ እንደዚህ ብዙ ምን ደክመለት ነገር ሲጠፋ ኪሳራው በጣም ብዙ ሊሆን ይችላል። ለምሳሌ ኪሳችሁ ውስጥ በተን የሆነች የ1000 ብር ስልክና አይፎን ስንት ነው ማክሲመም አይፎን 17 ነው። አይፎን 17 ፕሮ ማክስ የ200,000 ብር ስልክ ሁለቱንም መገናኛ ላይ ብትሰረቁ የትኛው ነው በጣም የሚቆጨው? አያችሁ አይደለ? ስለዚህ እኛ የማይቆጭ ነገር ነው መሰብሰብ ያለበት። ይሄ ምድር ነገር ይቆጫል ማለት ብልና ዝገት ያጠፋዋል። ሌቦች ይሰርቁታል። መገናኛ ዛንተ የሆነ ታክሲ ውስጥ ሊገባ ስትል ታክሲ ሊገዛ የሚችል ስልክ ልታጣ ትችላለህ። ላዳ ቢያንስ የሚገዛ ይሆናል አይፎን በላዳ ሊገዛ ይችላል። ስለዚህ እኛ ልንደክምበት ልንለፋበት የሚገባው ነገር ያ አይደለም ማለት ነው። ነገር ግን ብልም ዝገትን በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ መሰብሰብ ማለት ለጽድቅ የሚያበቁ ለምሳሌ ለነዳያን መስጠት ማለት መዝገብ መሰብሰብ ተብሎ ይተረጎማል። ለድሃ የሚሰጥ ለእግዚአብሔር ያበድራል። ስለዚህ ሞር የሚመጸውት ሰው ማለት መዝገቡ እየተከማቸ ያለው የት ነው ማለት ነው። አያችሁ ምጽዋት በጾም ጊዜ እንዴት እንደሚጠቅም። ከጾምም ውጪ እጅግ በጣም የሚጠቅም ነገር ነው ምጽዋት። በነገራችን ላይ በጣም ብዙ ኃጢአት ምጽዋት ያስቀራል። ለምን? ለእግዚአብሔር የምታዘጋጁት እግዚአብሔር ደግሞ እያንዳንዷ ፍራክሽን ኦፍ ሳንቲም ነው ቆጥሮ የሚያስረክበው ብዙ እጥፍ አድርጎ። ምክንያቱም እግዚአብሔርን በሰማይ ይሰጠኛል አይሰጠኝም ብለን አንጠረጠረውም። በምድር እንኳን አንድ ቅንጣት ስንዴ ብንዘራ ምድሪቱ የምትሰጠን አንድ ፍሬ ስንዴ ነው እንዴ? 30 60 100 ፍሬ ነው አይደል? በምድር አንድ ለነዳይ አንድ ብር ሲሰጥ እግዚአብሔር የሚሰጠን ስንት ነው ማሰብ ነው። ብዙ ባረከው ቁጥር የበለጠ ቤተ መንግስት ታገኛለህ በሰማይ። መዝገብ በሰማይ ከሆነ ልብ ሐሳብ በዛ ይሆናል ማለት ነው። ነገር ግን የምንደክመው በምድር ላይ ለምናከማቸው ሌቦች ለሚሰርቁት ብልና ዝገት ለሚያጠፉት በእሳት እለቱን በውሃ እለቱን ሊጠፋ የሚችል ነገር ከሆነ እሱማ በቃ የሚቀር የሚያልፍ ነገር ነው። መዝገብ ባለበት ልብ ደግሞ በዚያ ይሆናል። ስለዚህ ብዙ ሀብት ንብረት እያከማቸ ስትሄድ የሴኩሪቲ ኢሹ ምናምን ልብ እዛ መዝገብ ላይ ይሆናል። ትኩረታችን እሱ ከሆነ ነገር ግን መዝገባችን በሰማይ የሚዘጋጅ ከሆነ ያ ነው። የሰውነት መብራት አይን ናት። አይን እንዲጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል ይላል። አይን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። በእምነት መነጽር ተመልከቱት። ሰው ሃይማኖት ከሌለው የእግዚአብሔር መንግስት ላይ አይችልም። በሃይማኖት እግዚአብሔርን እናውቀዋለን፣ እግዚአብሔርን እናየዋለን፣ የእግዚአብሔርን መንግስት እንወርሳለን። ሃይማኖት ከሌለ ሰውነት ሁሉ የጨለመ ነው የምትመራበት። ፍቅር ከሌለ ተብሎ ሊተረጎም ይችላል። ሰውን ሁሉ የምታይበት ነገር ዓለምን ሁሉ የምናየው በአይናችን ነው አይደል? በፍቅር ከሁሉ ጋር ትኖራለህ። ያ ፍቅር ከሌለ ከንቱ ነህ ብቻ ሳይሆን ጨለማ ነው። ሰውነት እንዳለ ጨለማ ነው። እግዚአብሔር ቅዱስ ነው። ቅድስናውን እንደ ፀሐይ ብርሃን ወሰዱት። ፀሐይ በነገራችን ላይ የዓለም ሁሉ የኤነርጂ ሶርስ ናት ይባላል በሳይንስ። እግዚአብሔር በምሳሌነትም ያው የሥላሴን ምስጢር ስንማር በፀሐይ ምሳሌ ተመረናል። ፀሐይ ላይ በጣም የሚገርም ሪሰርች ልንገራችሁ። ሪሰንት ላይ የተሰራ ሆስፒታል ውስጥ ታመው የሚተኙ ሰዎች አሉ። ብዙ ሰዎች የሚፈልጉት መስኮት አካባቢ መተኛት ነው፣ መሃል ላይ መተኛት ነው። ለምን? የሚገርማችሁ ውንድ ሂሊንግ ፕሮሰስ እንዳለ የመዳን ወይንም ሰው ታሞ የሚድንበት ፕሮሰስ ላይ የፀሐይ ብርሃን በራሱ በጣም ብዙ ጥቅም አለ። ከቫይታሚን ዲ በላይ ነው የፀሐይ ያ ኤነርጂ
ሰውን የበለጠ ቶሎ ሪከቨር አድርጎ ብዙ ጊዜ በተሰራው ሪሰርች ሆስፒታል ላይ መስኮት ዳር የተኙ ሰዎችና መሀል የተኙ ሰዎች ብዙዎቹ ቶሎ ዲስቻርጅ የሚደረጉት ድነው ወደ ቤታቸው የሚሄዱት መስኮት ዳር የተኙት ናቸው። በጣም የሚገርም አሁን ምን አገናኘው ልትሉ ትችላላችሁ፣ ግን ፀሐይ በጣም የሚገርም አቅም አላት። አሁን የቤት ሙሉ ጨለማ ቢሆን ሊበራ የሚችለው እና መስኮት ባይኖረው እዚህ ቤቱ ጨለማ ነው ያለው። ጨለማው እንዲበራልን ከፈለግን ምንድነው ማድረግ ያለብን? መስኮት መክፈት። ብርሃን ስናገኝ በቀና ያለን እንታያያለን። እግዚአብሔር ማለት ለዓለም ብርሃን ነው። እኔ የዓለም ብርሃን ነኝ ስላለ በፀሐይ የሚመሰልበት ምክንያት አንዱ ለዓለም ብርሃን ስለሆነች፣ አንድም ፀሐይን የምናያት በማን ስለሆነ? በምን ብርሃን ነው ፀሐይን የምታዩት? በማን ብርሃን ነው? በስልክ ብርሃን፣ በሻማ ብርሃን ምናምን አይደለም። ፀሐይን የምናያት በማን ብርሃን ነው? በራሷ ብርሃን። ብርሃንን አየን እንዲል። ስለዚህ እግዚአብሔርን የሚያየነው በልጁ በክርስቶስ ነው። እሱ የዓለም ብርሃን ነው። ጨለማ ውስጥ ያለ ሰው ወደዛ ብርሃን መዞር አለበት ማለት ነው። አይ ፀሐይ አያስፈልገኝም ብለህ ብትሄድ አሁን ያው ቫይታሚን ዲ ምናምን ያው ታውቃላችሁ ኢትዮጵያ ውስጥ ስንት ነው 60% ምናምን ሰው ቫይታሚን ዲ እጥረት አለው። ጠዋት ስነሳ ይደክመኛል እንደዚህ ሆናለሁ ምናምን የሚለው ሰው 13 ወር ፀሐይ በሚወጣበት ሀገር ፀሐይ ስለማይሞቅ ነው የሚል ጥናት ወጥቷል። ስለዚህ ያ ጉዳት አለው፣ ድካም አለው፣ ህመም አለው። አነ ውእቱ ብርሃኑ ለዓለም ያለ እግዚአብሔርንም ከሱ በተለየን ቁጥር ብዙ ድካም አለው፣ ብዙ ጉዳት አለው፣ ብዙ ህመም አለው ማለት ነው። ከቅድስናው እንድንካፈል ነው ያ ብርሃን በእኛ ላይ እንዲታይ። ሙሴ 40 ቀንና 40 ሌሊት ከእግዚአብሔር ፊት ቆመ፣ ጾመ። ሲመለስ ሙሴን ያዩት ነበር። ሙሴ ሆይ ማየት አልቻልንም፣ ፊትን ሸፍንልን ብለው እስከ መሸፈን ደርሰው ነበር። አያችሁ እግዚአብሔር በዚህ መልኩ ቅድስናውን ለሰው ሊሰጠው ይችላል። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም አንዱን ይጠጋል ሁለተኛውንም ይንቃል ይልና ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። ለእግዚአብሔርና ለማን? ለገንዘብ መገዛት ለሁለት ጌቶች፣ ለእግዚአብሔርና መዝገባችን በሰማይና በምድር እንደማለት ነው። ለሁለት ጌቶች ገንዘብ የእግዚአብሔርን ያህል እንደሆነ ተደርጎ በዚህ መጽሐፍ ቅዱስ ውስጥ ተነግሯል። ገንዘብ እንደ እግዚአብሔር ነው። አስተውሉ። ሁለት ጌታ ተብሎ የተነገረው አንዱ እግዚአብሔር ሲሆን ሌላኛው ማን ነው? ሰው ገንዘብን ሲከተል እግዚአብሔርን ሊያጣ ይችላል። ስለዚህ እኔ ማንን ነው ማገለግለው ብሎ መጠየቅ ያስፈልጋል። ገንዘብን ነው ማገለግለው? እግዚአብሔርን ነው ማገለግለው? ቅዱስነትና ግርማ በየት ውስጥ ነው ያለው? በመቅደስ ውስጥ ነው ይላል ቅዱስ ዳዊት። ቅዱስነትና ግርማ ያለው በመቅደስ ውስጥ ነው። እኛ ገንዘብ ለማሳደድ ብዙ ስንደክም የእግዚአብሔርን ነገር እንዳንተው፣ የቤተ መቅደስን ነገር እንዳንተው ማለት ነው። ቤተ መቅደስ የምናገለግል ሰዎች የእግዚአብሔርን ቤት ማገልገልና እግዚአብሔርን ማገልገል እንደሚለያይ ማወቅ አለብን። በእግዚአብሔር ቤት ብዙ ሰው አለ የሚደክም የሚለፋ ያለ ስራው ላይ የሚታይ ማለት። ምክንያቱም የሥራ ድርሻ አለ አይደል? የሚቀድስ አለ፣ ማለት የሚቆም አለ፣ እንደሚያስተባብር አለ፣ አጋፋሪ አለ፣ ቄስ ገበዝ አለ፣ ዲያቆናት አሉ፣ ሰንበት ተማሪዎች አሉ። ሁሉም ሰው ድርሻ አለው። የሆነ ነገር ውስጥ ሆኖ መስራት አንድ ነው። እግዚአብሔርን ማገልገል የቤቱን ጌታ አቡነ ሽኖዳ እንዲህ ብለዋል አይደል? እስካሁን የእግዚአብሔርን ቤት አገለገልኩ፣ አሁን ደግሞ የቤቱን ጌታ ላገልግል ብለዋል። ቤቱን ማገልገልና የቤቱን ጌታ ማገልገል ይለያያል። አንዳንዴ ሰው ቤተ መቅደስም ሆኖ በቤተ መቅደስ ውስጥም ተቀጥሮም ፉል ታይም ስራ አርጎ ተቀጥሮ እንኳን ቤቱን እንጂ እግዚአብሔርን ማገልገል ሊረሳ ይችላል። ለገንዘብ ሊገዛም ይችላል። በነገራችን ላይ በእኛ ቤተክርስቲያን በጣም ከባዱ ፈተና በእኛ ቤተክርስቲያን ብቻ አይደለም፣ በነገራችን ላይ በዓለም ላይ ከባዱ ፈተና ምንድነው? ገንዘብ ነው። በገንዘብ ምክንያት እናትና ልጅ ፍርድ ቤት ይቆማሉ፣ ወንድምና እህት ይጣላሉ፣ ባልና ሚስት ይፋታሉ። በገንዘብ ምክንያት ብዙ ነገር አለ። በእግዚአብሔር ቤት ያ እንዳይሆን ልንጠነቀቅ ይገባል። ቅድስና ሐሳባችን ነው። ቅድስና ዓላማችን ነው። ምን ደርስበት ተስፋ የምናደርጋት በነገራችን ላይ መንግስተ ሰማያት ናት። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማል ስለተባለ ያችን የቅድስና ህይወት ገንዘብ ማድረግ የምንችለው ለአንዱ ጌታ ለእግዚአብሔር ብቻ ስንገዛ ነው። ይህንን በማስተዋል ማሰብ ይኖርብናል። ስለዚህ እላችኋለሁ ይላል፣ ስለ ነፍሳችሁ በምትበሉትና በምትጠጡት ስለ ሰውነታችሁም በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ይበልጣል። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁም እንዲሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን ብሎ የሰው ልጅ እጅግ የከበረ እንደሆነ ይናገራል። እዚህ ጋር እንጨርሳለን።
ስለዚህ በአጠቃላይ የዚህ ሳምንት ዓላማ ሁላችን ለቅድስና የምንበቃበትን መንገድ መፈለግ ነው። ቅድስና አንድ ሊቅ እንዳለው እግዚአብሔር መንግስተ ሰማያትን በአንድ ብርጭቆ ውሃ ሸጣት ብሎ ተናግሯል። ያችን እንኳን ለመሸጥ መዘጋጀት ይኖርብናል። ያችን ውሃ ለመስጠት ስለ ጻድቁ ብሎ እንዲመረን ማለት ነው። ከዛ ውጪ በተወሰነ ደረጃ የመንፈስ ፍሬዎች ይጠበቁብናል። የእግዚአብሔር መንግስት የምንወርስበት ማለት ነው። እለት እለት በህይወታችን የሚከተለን ነው ቅድስና። በነገራችን አንዳንዴ ጽድቅ ቅድስና ምናምን ሲባል ከሞትም በኋላ የምናገኘው ወይም ደግሞ ከሞትም በኋላ የሚፈጸም ነገር አድርገን እንዳንቆጥረው እለት እለት በኑሯችን የሚታይ ነው። በቅድስና መኖር ለምሳሌ ኮመን ስቴትመንት የሚነገር ነገር አለ። ለምሳሌ በስጋው ደግሞ ህይወት ነው ወይ የንስሐ ህይወት ነው ወይ ያለ ይላችኋል አንድ ወንድማችሁ። አሁን ኮመን ነው አይደልና ሰንበት ትምህርት ቤት ምናምን የመንፈሳዊነትና ውይይቶች ላይ የንስሐ ህይወት ውስጥ እስቲ ያላችሁ እጃችሁን አውጡ። የንስሐ ህይወት ማለት የንስሐ አባት መኖር ማለት ነው ወይስ የንስሐ ህይወት አልቲሜት የክርስቲያን የመጨረሻ መዳረሻ ነው ብላችሁ ጠይቁ እስቲ። የንስሐ ህይወት ማለት የክርስትና የመጨረሻ ህይወት ማለት አይደለም። የስጋው ደግሞ ህይወት ነው ያለው እገሌ እኮ ቆራቢ ነው ይባላል። ለምሳሌ ሆነ ሰር ግን መቁረብ ማለት በቃ አልቲሜት ክርስትና ማለት ነው ማለት ነው አይደለም። እሺ እኔ እዚህ ጋር ትይዙትና አንተ ያገል ጠይቃችሁ ሆስፒታል መሄድ ማለት ጤነኝነት ማለት ነው። ሆስፒታል ያለ ሰው ታካሚ ነው፣ የሆነ ሰው መድኃኒት እየወሰደ ነው ተኝቷል፣ ያ ሰው ማለት ድኗል ማለት ነው አይደለም? አትመልሱ። እሺ አሁን እንደዛ እንጻጽሩት። በሽታ ኃጢአት ነው። ኃጢአትን ብቻ አይደለም እውነት ለመናገር አሁን አንድ ሰው የሳምባ ምች ወይም ኒሞኒያ ታሞ መጣ። ምን ምልክቶች ሊኖሩት ይችላሉ ስለምታውቁት? ሳል፣ ቶሎ ይተነፍሳል፣ ትኩሳት አለው፣ ደረቱን ይወገዋል፣ ምግብ ቀንሷል። እነዚህ የበሽታ ምኖች ናቸው? ምልክቶች ናቸው። እነዚህ የበሽታ ምልክቶች ናቸው። ተመሳሳይ ነው። ሰው በነፍሱ መታመም ሲጀምር የበሽታ ምልክቶች የሆኑ ኃጢአቶች ይታዩበታል። ከዛ ይመረመራል፣ ምርመራ ይደረግለታል። ግን ቀጥታ መጥቶ በቃ አሁን ምርመራ ማሰራት ፈልጌ ነው ብሎ አይመረመርም። የታመመውን ነገር እንዲያደርገኛል ቅድም የዘረዘርናቸው ለማን ይናገራል? ለሐኪሙ ይነግረዋል አይደል? ለንስሐ አባቱ ይነግረዋል ማለት ነው። ከዛ በኋላ የንስሐ አባቱ ቀኖና ይሰጠዋል። እንዲህ ነገሮችን አርግ ይላል። ይሄን ያህል ስገድ፣ ይሄን ያህል ጾም፣ እንደዚህ አርግ ይለዋል። ያ ማለት የሚሯሯጠው መሯሯጥ ይሰግዳል፣ መጾም ይጀምራል፣ እንደዚህ ነገሮች ያደርጋል። ከዛ መድኃኒት ይውጣል። ሰውየው ምርመራ ከተሰራለት በኋላ በሽታው ተገኘለት፣ መድኃኒት ይሰጠዋል። ያንን መድኃኒት ይውጣል። ያ መድኃኒት ምንድነው? የክርስቶስ ስጋና ደም። ስለዚህ የሰውዬ መድኃኒት እየዋጠ ስታዩት ድኗል ማለት ነው ወይስ የመዳን መስመር ውስጥ ገብቷል ማለት ነው? መድኃኒቱን በትክክል እስከወሰደ ድረስ ከዛ ደግሞ ሁሉ መድኃኒት ብቻ ዋጥ በቃ አይባልም። አብሮ የሚነገረው ነገር አለ አይደል? ትምህርቶች ለምሳሌ አንዳንድ መድኃኒት ከእንደዚህ አይነት ምግቦች ጋር አይወሰድም ሊባል ይችላል። አሁን ያመመህ አንተ ኮሌስትሮል ከፍ ያለ ስለሆነ ኮሌስትሮል ይሄን ምግቦች ምን በል ቀንስ። አሁን ያመመህ ስኳር ስለሆነ ጣፋጭ ነገር እንደዚህ ቀንስ ይባላል አይደል? ይሄ ሰውዬ ታሞ መጣ፣ ንስሐ ገባ፣ ቆረበ ማለት መድኃኒት መውሰድ ጀመረ ማለት ነው። ከዛ በኋላ በተመሳሳይ ህይወት ቢቀጥል መድኃኒት ቢወስድም ይሻለዋል ወይስ አይሻለው? አይሻለውም። እዛ ጋር ሞዲፋይ የሚያደርጋቸው የሚያስተካከላቸው ተጨማሪ ነገሮች አሉት። ይሄን ነገር ምን በል ቀንስ ተብሎ የለ እነዛን ነገሮች መቀነስ ሲጀምር የበለጠ ደና እየሆነ ይሄዳል ሰውየው። ስለዚህ አንድ ሰው ለምሳሌ መጠጣት ከሆነ ጉበቱን ያሳመመው የጉበት መድኃኒት ቢሰጠው እንኳን መጠጣቱን ካላቆመ ሊሻለው ይችላል? አይችልም። ካንሰሌሽን ፕራይስ ነው፣ በዜሮ ማባዛት ነው። ተመሳሳይ ነው። አንድ ሰው ኃጢአት ሰርቶ ወደ ንስሐ አባቱ ከመጣ በኋላ ንስሐ ገብቶ ስጋው ደግሞ መቀበል ከጀመረ በኋላ የቀደመ በደሉን የቀደመ ድርጊቱን የሚቀጥል ከሆነ ያ ሰው አሁንም ሊድን ይቸገራል በጣም። ስለዚህ እነዛ ነገሮች መተው ይጀምራል ማለት ነው። የንስሐ ህይወትን ያለኝ ሲል አንድ ሰው ሞር እየታመምኩ ነው ማለቱ ነው። በነገራችን ላይ
ገብታችኋል አይደል? ፍሪኩዌንትሊ ንስሐ ገባለሁ ማለት ፍሪኩዌንትሊ ምን እላለሁ? ሆስፒታል እየሄድኩ ነው፣ በተደጋጋሚ ሆስፒታል እየሄድኩ ነው ስለ ምን ትላለህ? በቃ እንደው መፍትሄ አልተገኘልህም ማለት ነው ትለኛል። እየታመምኩ ነው፣ ዋናውን ነገር ገና ታመም ያለው ማለት ነው። ዓላማችን ንስሐ መግባት እኮ ጥሩ ነው፣ የሚገባ ነው። ሰው ከክርስቶስ ሥጋና ደም ተለይቶ ሊኖር አይገባም። ነገር ግን የንስሐ ሕይወት የክርስትና ጎሉ አይደለም። የክርስትና ጎሉ ፍሬ ማፍራት ነው። የመንፈስ ፍሬዎች ይባላሉ። እነዛ በሕይወታችን ላይ ሲታዩ መዳናችን ይታወቃል። ከፍሬያቸው ታውቋቸዋላችሁ የተባለው ለዛ ነው። ፍሬያችን የሚታየው ፍሬ የሚበላ የደረሰ ጥሩ ይሆናል ማለት ነው። ያንን ማድረግ ነው ቅድስና ማለት። የመንፈስ ፍሬ ፍቅር፣ ሁሉን የሚወድ ሰው ይሆናል። ደስታ ይኖረዋል። ሰላም፣ ትሁት ነው፣ ታጋሽ ነው፣ ራሱን የሚገዛ ነው። አሁን በሲግመንድ ፍሮይድ የሳይኮአናሊስት ቲዮሪ ኢድ ሱፐር ኢጎ ምናምን ይባላል። ይሄ አርግ ምናምን የሚል ብሬን አለ፣ ይሄ ማይንድ ክፍል አለ። ቆይ ብሎ መግታት ማለት ነው። የሆነ ድርጊት ለማድረግ ሲል ራሱን ሲይዝ አንድ ሰው ፍሬ እያፈራ ነው። የመንፈስ ፍሬዎች አንዱ ምን የሚባለውን ራስን መግዛት የሚል ኦፈር ሲደረግ ሰው ለምሳሌ ጾም ራስን መግዛት የሚባለውን አንድ ቨርቹ የምንማርበት ትልቅ ነገር ነው። ሰዓቱ ሲደርስ ኦፈር ይበዛል በጣም። አንዳንድ ሰው በጣም የሚያስገርማችሁ ከጾም ቀን ውጪ ብዙ ሊጋብዛችሁ የሚችለውን ቀን ትቶ ልክ ጾም ሲገባ በጣም ብዙ ጥያቄ ይቀርብላችሁ፣ ብዙ ድግስ ይጠሯችኋል። እንትን አለ ምን ይላችሁ? ያ ማለት ነው ራስን መግዛት። መብላት የምትፈልገው አለ፣ ሰውነት መብላት ይፈልጋል የሆነ ሰዓት ላይ። ከዛ አንተ ግን ቆይ ጾም ነው ስትለው ራስን ያስተማርክ ያለው ምንድነው? ራስን መግዛት የሚባል አንድ ቨርቹ የክርስትና አንድ ፍሬ እያፈራ ነው ማለት ነው ሰውዬው። እነዚህ ናቸው የክርስትና ዓላማ። ቅዱሳን የምንላቸው እነዚህ የቅድስና ደረጃ የነበራቸው ናቸው። ስለዚህ አውርደን አናያቸውም። እኛ የምንኖረው ኑሮ ለምሳሌ አቡነ ተክለ ሃይማኖት የንስሐ ሕይወት ነበራቸው አልነበራቸው? በየምን ያህል ጊዜ ነበር የሚቀበሉት ምናምን እያልን አንመጣም። ምክንያቱም እሱን ስቴፕ አልፈውታል፣ ብዙ ፍሬዎች አፍርተዋል። የቅድስና ደረጃቸው ያ ነው። አንዳንድ በጣም የሚያሳዝኑ ሰዎች ምንድነው እመቤታችን መቼ ነው የተጠመቀችው ብሎ ጠይቋል አንድ ሰው። አሁን ሐዋርያት መቼ ተጠመቁ? እግራቸውን ሲታጠቡ እና እመቤታችን መቼ ነው የተጠመቀችው ምናምን ብሎ ጠይቋል። አምላክን ጸንሳ በመውለዷ ውስጥ እመቤታችን ያልፈጸመችው ምስጢር የለም። እና እንደዛ በዛ ሌቭል ፍልስፍና ውስጥ እንገባለን። ፍሬ ነው የሚጠበቅብን፣ ማፍራት አለብን። እየጾምን ነው፣ እየጸለይን ነው፣ ሱባኤ ላይ ነን፣ ጥሩ ነው በጣም። ግን አሁንም ፍቅር ከሌለ፣ አሁንም ከሰዎች ጋር በሰላም ማንኖር ከሆነ፣ አሁንም ትሁት መሆን ከከበደ፣ ታጋሽ መሆን ካቃተን፣ ራስን መግዛት ከሆነ ታማሚዎች ስለሆንን ንስሐ መግባት አለብን። ስጋ ወደሙን እየተቀበልን መኖር መጀመር አለብን። መድኃኒቱን እየወሰድከው ስትሄድ መድኃኒቱም እየሰራ አንተም ዲሲፕሊን እየሆንክ ለመድኃኒቱ የሚያስፈልገውን ነገር እያረክለት። ለምሳሌ አንድ እንደዚህ ጭንቅላት ላይ እንትን የሆነ የፈንገስ ኢንፌክሽኖች ምናምን ሲኖሩ የሚሰጣችሁ መድኃኒት አለ፣ ግሪሲዮ ፉልቪን የሚባል ወስዳችሁ ልታውቁት ትችላላችሁና ፕሮቲን ያስፈልገው ወተት፣ እንቁላል ምናምን አብረህ ብላ ከመድኃኒቱ ጋር ከባድ ሰው ነው ይባላል። ሰውየው ያንን የሚያደርግ ከሆነ ምን ይላል? ይድናል። ስለዚህ ንስሐ ሲገባ ስትጾሙ እንደ ግብዞች አትሁኑ። ራሳችን ከሰው ጋር ሳናነጻጸር ቅድም ያልናቸውን ነገሮች ለታይታው ሰው ለውስጠኛው እውነተኛ ንስሐ በንስሐ አባታችን ፊት እየገባን የክርስቶስ ሥጋና ደም እየተቀበልን የምንኖር ከሆነ እነዚህን ፍሬዎች ማፍራት እንችላለን። ያ ወደ ቅድስና ያደርሰናል። የቤተ ክርስቲያን ዓላማዋ ሁላችንን ቅዱሳን ማድረግ ነው። ቢቻል ሁላችንንም ሰማዕታት ማድረግ ነው። በእንተ ቅድሳት ላይ እንደምትሰሙት ለእኛም የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን ብለን ነው የምንጸልየው። ስለዚህ ሁላችንን ለቅድስና ማብቃት የቤተ ክርስቲያን ዓላማ ነው። እኛ ደግሞ የራሳችን ሱታፌ ስላለን በነገረ ድነት ላይ ሰው የራሱ ሱታፌ የራሱ ድርሻ ስላለው እሱን ዕለት ዕለት ለመወጣት እንድንችል እግዚአብሔር አምላካችን ይፍቀድልን። ቅዱስነትና ግርማ በመቅደስ ውስጥ ናቸው። ከእግዚአብሔር ቤት ርቆ ሰው ቅዱስ ለመሆን ማሰብ የለበትም። በመቅደሱ ናቸው። ግርማ የተባለው በመቅደሱ ነው ያለው። እግዚአብሔር ቤት መመላለሳችንን ማቆም የለብን። የፈለገ ነገር ህይወታችን ላይ ከባድ ነገር ቢያጋጥመን እንኳን ሰዎች ስላስቀየሙን በነገራችን ላይ ከቤተ ክርስቲያን መቅረት የለብን። ያስቀየመን እግዚአብሔር ነው ሰው ነው አይደል? ታዲያ እግዚአብሔር ምን አጥፍቶ ነው ከእግዚአብሔር ቤት የምቀረው ብሎ ራስን ማኔጅ ማድረግ ያስፈልጋል። ሊያሳዝናችሁ ይችላሉ፣ እኔ ላስቀየማችሁ እችላለሁ። እዚህ ያሉ ወንድሞች እህቶች በስራ በተለያየ ምክንያት ልንጋጭ እንችላለን። ቅዱስነትና ግርማ የሚገኘው ግን የት ነው? በመቅደሱ ነው። ከመቅደሱ ሳንርቅ የቅዱሳንን ክብር እንድናገኝ አምላካችን እግዚአብሔር ይፍቀድልን። ይቆያል።